ሰላም ፋሚሊዎቼ እንዴት ናችሁ? ዛሬ ደግሞ በዘጠነኛ ቪዲዮ ተመልሰን መጣናል ማለት ነው። እንግዲህ እስካሁን አብራችሁን ለቆያችሁ እያመሰገንን ወደፊትም ሰብስክራይብ እንድታደርጉን እየጠየቅን ዛሬ በዘጠነኛ ቪዲዮ ተመልሰን መጣናል ማለት ነው። ከዚህ በፊት የተሰሩ 8 ቪዲዮዎች አሉ። እነሱን ገብታችሁ ቼክ ማድረግ ትችላላችሁ። ወደ ቪዲዮቹ ከመግባታችን በፊት 100 ሰብስክራይብ እስካሁን አልገባውም። እንደገባው ጊቭ አዌይ ያለ የምሰጣችሁ። ወደ ዛሬው ቪዲዮ እናልፋለን። ቴንክ ዩ እንዴ ስንገላታ ያየኸኝ ምን አጠፋ ፍቅሬ ሸሸኸኝ አረ ምንድነው ነገሩ ሳይኖር ከተፋቀሩ ጣልቃ የገቡ ማጣላት ራቤታ የእንጀራ አባት ሞቶ ነጭ ትለብሳለህ? ታዲያ ጥቁር ለብሼ ኖርኩ እድሜ ዘመኔ። ዛሬ እኮ ነጭ የወጣሁበት የደስታ ቀን እኮ ነው። ነጭ ነው እንጂ ጥቁር እንደለብስ ነው የሚፈልጉት እንዴ? ምንም ቢሆን እኮ አባት ነው። ያው እንጀራማ አባት ቢሆን አባት ነው። ልጅ ተው። ቀን በቀን እንደ እንቁላል እየመታኝ እኔ የእንጀራ ሲሆን የእንቁላል አባት ነው የሆነብኝ። እኔ በችጋር ደግሞ ይጠብሰኛል። ከዛ በኋላ ያውቃሉ አይደል እንዴ? ነው ዳነ ተው፣ እንደዛ ይባልም። አሁን እኮ ያለውን ገንዘብ እንዳለ ላንተ እኮ ነው የወረሰው ልጅ። አንድ ሹል ጫማ ነው ያለው ጋሼ። ተው፣ እሱንም ሹሉን አዶልዱሞ ሲሊፐር አድርጎታል። እሱን እንኳን ለብሼ እንዳልወድ ስለምን ውርስ ነው የሚሆነው? ተው፣ እንደዛ ይባልም። 40 ሚሊዮን ብር እኮ በቼክ አውርሷል። ተፈራ የኔ እንጀራ አባት፣ ያንተ እንጀራ አባት 40 ሚሊዮን ብር። 40 ሚሊዮን ምንድነው ይሄ? እኮ በጣም እኮ ሲምፕል ነገር እኮ ነው። ያው ትዕዛዜን አልፈጸማችሁም ብሎ አጥንቱ ሾህ ሆኖ ከሚወጋችሁ ብዬ ነው የምቀበላችሁ። በጣም እሱ እኔን ካረገኝ ነገር አንፃር ይሄ በጣም ያንሳጋሽ። ያው ብቻ አመሰግናለሁ። ሲሄዱ ይነግሩታል። እሱም ቅርብ ወራሽ ስለሆነ ተው ሻውን ቀልዱን ተውና እኔ ለለቅሶ የሚያስፈልጉትን እንዳለ ሂሳቦች እንዳለ አውጣትቼ ጨርሻለሁ። 15000 ብር እንድትሰጠኝ። ምን 15000 ብር? አዎ 15000 ብር ጋሺ ትይን ተነስቶ ይመጣል ቢባል ራሱ 15000 ብር አልሰጡትም። ይቀልዳሉ እንዴ? በዚህ ነው ፈጣሪን አፈራም ልጅ። ኧረ በእናትህ ከየት ይመጣል 15000 ብር? እሱ ራሱ ቢሰማይን ጉድ ማለት ነው። አይለቆትም እርሶን ራሱ ከሱ ለኔ የተሰጠ ብር መኖሩን ቢያቅ ይነሳል። ጋሼ እኔ አሁን የምመክሮት እቺን ያዙ፣ ቴሌግራም ላይ ዚንጎ ቢንጎ ቦት ብለው ገብተው ተጫውተው ተወራዱ፣ አሸንፈው ይቅበሩት፣ ከፈለጉ ቋንጣ አርጉት እያልኩ ምን ላይ ነው ያሉኝ ልጅ። ቴሌግራም ላይ ዚንጎ ቢንጎ ቦት ብለው ይገባሉ። እንደገቡ ቦነስ ይሰጡታል። ዲፖዚት ባረጉ ቁጥር ደግሞ 20% ጉርሻ አለው። በየአንዳንዱ ጌም እስከ 80000 ብር ማሸነፍ ይችላሉ እያልኩ እኔ እኮ ሳስጠን ነው ጭንቅላቱ ያበጠ ልጅ አለ እኮ እውቀት በዝቶበት እኮ። ከዛ እናትየው በበረዶ ልሻትል አይሆንም ብዬ እኔ ራሴ በኬሚስትሪ ነው ያሸውልኝ። እንዴ ጎበዝ አስጠኝ ነው ማለት ነው አይደለም ጋጂ ነኝ እንጂ የሆነ ጊዜ ምን ተፈጠረ መሰሉ? እኔ ማስጠናትን ልጅ እናትየዋ ቆንጆ ሹሩባ ሰርታ ላከቻት እንድታጠና። ልጅቷን በጣም አስጠነቻት። ሹሩባ ነው የተፈተው። ይገርሞታል። እኔ ያስተማረን አስተማሪ ራሱ እኔ ጧት ያስጠናሁትን ነው ከሰዓት ገብቶ የሚያስተምረን። የትምህርት ቤታችንን ዘበኛ ራሱ 2 ሳምንት አስጠናሁት። አሁን የትምህርት ቤቱ ዳይሬክተር ነው። ይገርሞታል። እንዴ የኖርኩበት ሙያ ነው በለኛ አልኩት እኮ ጥላውን ገዘዘን ሳይቀር እኮ እንትን ግጥም እኮ አስጠንቼዋለሁ። ከዛ ይሄን ሰምቶ ነው አይደበብ አይመጣ። አሁን ቢዚ ነኝ ተረጋጋ ብዬ 7 ወር ደጅ አስጠናሁት። ከዛ በኋላ አስገብቼ ፈቅጄ ፈቃደኛ ሆኜ ዜማ አስጠናሁት። የጥቅምት አበባን ማለት ነው። እንትን አጠና የሚባለውን እንጨት ራሱ ያውቁታል እንዴ? ያውቃለሁ እንዴ? እኔ ነኝ አስጠናሁት። ከዛ የሆነ ሰውዬ መተው አጠና አላለሁ ብለው አጠና አሉት። ስሙ አጠናው ነው ቀረ ማለት ነው። እስካሁን ያንገበግበኛል። እኔ ሰውዬውን ባገኛቸው እኔ ባጠና ማለት ነው ቅርጥጥ ነበር ማድረግ። ማን ነው ባጠና? አይዞ አሁን እሱን ተዋውና ልጅን እንዴት አድርገህ ነው የምታስጠናት? ጋሼ እኔ እንኳን ብዙ ማስጠናቸው ልጆች አሉ። በጣም ቢዚ ነኝ። እኔ ሰሞኑን ራሱ 7000 ዶሮ ነው ያስጠናሁት። 7000 ዲግሪ ጭነውልኛል። እውቀቱ እኮ ችሎታው እኮ አለኝ። ቢዚ ነኝ ነው። እንደውም ራሱ አመጣሽ ልጅ ተዋወቂው። እንዴት ነሽ? አዲሱ አስጠኝሽ ነው ጋሼ። እሷን ነው ማስጠን። እሷ ነች ልጆት? አዎ ምን እሷን ከሆነ ጋሼ በሳምንት 6-7 ቀን አላስጠናለሁት። እንደውም እኔ በደንብ እንድታጠና ቤት ውስጥ እርሶም ሆኖ ሌሎች ሰዎች በማያገኙበት ሰዓት ባስጠናት አሪፍ የተሻለ እውቀት መግባታለሁ። እንዴ አንተ ብቻ እንደዛ አስጠናልኝ እንጂ እኔም ሆንኩ ማንም ሰው ቤቱ ዝራይ። ጎበዝ ጋሼ ጎበዝ። ይኸውልህ እኔ ቃል ምገባሉት ነገር ቀጣይ አመት አንደኛ ትወጣለች። ከዛ በሚቀጥለው አመት ኮሌጅ ትበጥሳለች። ከዛ ትወልዳለች። እማ ያኔ ከአጠገብሽ ከቦርሳ ውስጥ እስክሪፕቶ አቀብኝ። የለም በደንብ ይው አለ ሰውዬ የለም። አሁን እኮ ነው ውስጥ ያስገባው። እንካ ያው ውስጤና ካጣኸው እመታሃለሁ። ውስጥ ካለማ ያው ትመታኛለህ። ያው እንድች እኔ እንዲህ አንተ እንዲህ። እሺ እኔ አይኖርም። እኔ እየነገርኩህ ነው። አሁንና ልምታ። አለ ውስጥ ነው
ትዋትለፉኛ አይነት ሰውነኛ እኔ ብራን ያጣው ማነ ምንድነው? አሁን ለታራ ኮነ እዛ ጋር ባመሰብረሽ እንደ ቤት አለ እዛ ገደ ታራ አዎ የሥራ ቦታ አይደለም። እኔም ልሰራ ነው የመጣው። የራስን ስራ አንተም ስራ አይገባ ልሰራ ነው የመጣሁት። አዎ ለማይና እንዴ? አዎ ለማይንም የወንድሜ የሰው ቦታ ነው። በእናትህ ወደ ሌላ ሆቴል በእናትህ አታቆራፍ። ሰው ሰራ በእናትህ መቀኛቱ። እሺ ሄድልሃለሁ በቃ ችግር የለውም። ግን ቅያሷ ጋር ብቻ ወደ ቀኝ በዛ በኩል ተይዟል ያቺ ቦታ በዛ በኩል። አዎ ማን ነው ስሙ? እንደዚህ እዚህ ጋር እንደዚህ አወቀ እዛ የሱ ቦታ ነው። ሰልፍ አይቻለሁ ቅድም ጠዋት አልፏል። በዚህ አልፏል። ሻልፍ አይተዋል ሻልፍ የሱ ቦታ እዛ ጋር ነው። እናንተ እኮ ናችሁ እኛን ስራ የምታበላሹት። አሁን አንተ ምን ሆነ ነው እንደዚህ? እኛስ ተይዘን ነው እንደዚህ? አታስጨንቀኝ ወንድሜ እየተጨነቀ ለምንድን ነው በእኛ ስራ የምትገቡ? ሲጀመር አንተ በያጅ ነህ። እናቴ ትሙት አይደለም ባክህ ከቀኝ በቃ ምንድን ነው እኔ ያሸሸኛል እንዴ? በቃ ያላላጅ ምን እሺ ነው እንዳታል ልብሱ እንዳይገባ ይገባል።
ወይ በእናትህ ምንም ካሽ አላስኩም ጨረስኩኝ በእናትህ ወይ በቃ ክፈለውና እልክልሃለሁ በኋላ ምንም ካሽ ጨርሻለሁ ክፈለውና እልክልሃለሁ በኋላ ችግር የለውም ወራዳ ሌባ ነህ አትግምደ ምንድነው አንተ ጸረ ግርፍ እየተከታተልክ የምትለኝ ምንድነው በቃ አንተ እኔን አልሰማም አልከኛ በየሰፈሩ የዞርክ ስሜን አታጥፋሰለ በቃ አልሰማም አልከኝ አንተ ስም አጠፋው እኔ ትዙላ አትለኝ ከጥፍሬ አሸዋ እንኳን እኮ አልቆጥርም እኮ አንተ ግፈኛ ያን ሁላ ፌሮ አስቁመ እየሰራ ደግሞ ጨካኝ እኔ እኮ ከደከማችሁ ቁጭ በሉ እንኳን እላለሁ እኮ ፌሮዎቹ ነው ኧረ እባክህ ሌላስ ምን ዝም በል ደግሞ አፋለኝ በለለት ተወራ ያ ነጩን ህንጻ እንደው ያላቂ ስንጥቅ በስንጥቅ አድርገው ነው አይደለው እንደ ያግባባው ቀስ እያልኩ በሲሚንቶ ባዚ ጥግና ያረኩት ወሬ ደግሞ ታወራለህ አንተ ዝም በል እኔ እኮ ስለማዝንልህ እንድሰራ እንድበላ እኮ ነው እኔ አውቄ እኮ ነው መሳሳትልህ እኔ ግን ብነኝ አንተ መሳሳት ስራ ለመስራት የምጠቀመው አንተ እኔ እኮ አሁን ላይ እኮ በዚፕ የሚዘጋ ፎቅ እየሰራሁ እኮ ነው ይኸውልህ ጠዋት ላይ ይከፈታል በዚፕ ፎቁ ልክ ማታ ላይ ደግሞ ዘበኛው ሊፍት ውስጥ ይወርና እስከ 14ኛ ፎቅ ዚፑን ይዞ ይዘጋዋል ማለት ነው ከ15ኛ እስከ 20ኛ ፎቅ ያለው ደግሞ ከላይ ኮፍያለሁ እንዲህ ነው የሚለብሰው ከፈለገ ይሸመቅቁታል ራሱ መሸምቀቂያ ያለው ኧረ ዝም በል በእናትህ ዲዛይን ሁላ የጋርመንት ምንም እኮ አይሆንም አንተ አሸዋና ሲሚንቶን ማትለይ ልጅ ህንጻ ያሰራዋል እኔ ገርም እኔ ነኝ አሸዋና ሲሚንቶ አንተ እኔ ባልኩት ቃል ተመስርቶ እኮ ነው አሸዋማ አሸዋ የተባለው ሲሚንቶም ሲሚንቶ የተባለው እኮ አሸዋማ አሸዋ እስቲ እንዴት በእናትህ እንዴት ለኛ ሰብሰብ ብለን ነው ምሳ ምን በለው ብዙ ጊዜ እያዋጣ ከዚህ ሆነ ጊዜ እንዲህ ቁጭ ብለን ምሳችንን በልተን አሸ የሚባለው ጓደኛችን ተነሱ ሂሳብ መሰብሰብ ጀመር ከዛ አንድ አጋጣሚ ሆኖ ከማላችን ሳሚ የሚባለው ጓደኛችን ደግሞ ብር የለው ከዛ ተጨንቆ ሳይው ዞር አልኩኝና አታ አሸ ዋ ሳሚንቶ እንዳትቀበለው ስል ሁሉም አፈጠጡብኝ ወደ ከዛ አሸ ዋ ያልኩትን አሸ ዋ አሉት ሳሚንቶ ያልኩት ደግሞ ሲሚንቶ አሉት እያልኩ እኮ አንተ ማፈሪያ ይሞት